ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይችላችሁ የመጣ የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላት ቃላት ስንመሰርት ሁለትም ሶስትም መዛም በበላይ ሊሆኑ ይችላሉ። እኔ ለጊዜው አዘጋጅቼ ይችላችሁ የመጣው ባለ ሁለት ቃላት ምስረታዎችን ነው ይችላችሁ የቀረው። በደንብ አድርጋችሁ እናንተ ተከታተሉኝ፣ እኔ አነብላችኋለሁ ማለት ነው። አሁን ወደ ትምህርታችን በቂ ይላል። ባንድ ላይ ስናነበው በቂ እንግዲህ በመጀመሪያ ፊደል ናት። ቂ ደግሞ ከቤተሰቡ ናት፣ ሶስተኛ የምናገኛት ናት ማለት ነው። በቂ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ሙዝ ይላል። ባንድ ላይ ስናነበው ሙዝ እንግዲህ ሙ የመቤተሰብ ሁለተኛ ላይ የምናገኛት ናት ማለት ነው። ዝ ደግሞ የዘቤተሰብ ስድስተኛ የምናገኛት ናት ማለት ነው። ሙዝ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ቃል ይላል። ባንድ ላይ ስናነበው ቃል እንግዲህ ቃ የከቤተሰብ ሁና አራተኛ የምናገኛት ናት ማለት ነው። ል ደግሞ ለቤተሰብ ስድስተኛ የምናገኛት ናት። ቃል የሚል ቃላት እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ አቶ ይላል። አቶ እንግዲህ የመጀመሪያ ፊደል ናት። ቶ ደግሞ የከቤተሰብ ሁና ሰባተኛ የምናገኛት ናት ማለት ነው። አቶ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ጸና ይላል። ባንድ ላይ ስናነበው ጸና እንግዲህ ጸ የመጀመሪያ ፊደል ናት እና ደግሞ የቤተሰብ ሁና አራተኛ የምናገኛት ናት ማለት ነው። ጸና የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና በላ ይላል። ባንድ ላይ ስናነበው በላ እንግዲህ በመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ ሁና አራተኛ የምናገኛት ናት ማለት ነው። በላ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ልብ ይላል። ባንድ ላይ ስናነበው ልብ እንግዲህ ል የለቤተሰብ ሁና ስድስተኛ የምናገኛት ናት ማለት ነው። ብ ደግሞ የበቤተሰብ ሁና ስድስተኛ ልብ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ ብዙ ይላል። ባንድ ላይ ስናነበው ብዙ እንግዲህ ብ የበቤተሰብ ሁና ስድስተኛ የምናገኛት ናት ብያቸዋለሁ። ዙ ደግሞ የዘቤተሰብ ሁለተኛ የምናገኛት ናት ማለት ነው። ብዙ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ጸጋ ይላል። እንግዲህ ባንድ ላይ ስናነበው ጸጋ እንግዲህ ጸ የመጀመሪያ ፊደል ናት። ጋ ደግሞ የገቤተሰብ ሁና አራተኛ የምናገኛት ናት ማለት ነው። ጸጋ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ገባ ይላል። ባንድ ላይ ስናነበው ገ የመጀመሪያ ፊደል ናት። ባ ደግሞ የበቤተሰብ ሁና አራተኛ የምናገኛት ናት ማለት ነው። ገባ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና መጣ ይላል። ባንድ ላይ ስናነበው መጣ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ጠ የመጀመሪያ ናት። መጣ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ቤዛ ይላል። እንግዲህ ቤዛ ወደ ቀጣይ ስንሄድ እንደገና ቤዝ ይላል። ባንድ ላይ ስናነበው ቤዝ እንግዲህ ቤ የቤተሰብ ሁና አምስተኛ የምናገኛት ናት ማለት ነው። ዜ ደግሞ የቤተሰብ ስድስተኛ ቤዝ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ ነው ይላል። ባንድ ላይ ስናነበው ነው እንግዲህ የመጀመሪያ ፊደል ናት። ው ደግሞ የቤተሰብ ሁና ሁለተኛ የምናገኛት ናት ማለት ነው። ነው የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ስራ ይላል። ባንድ ላይ ስናነበው ስራ እንግዲህ ስም የሰቤተሰብ ሁና ስድስተኛ የምናገኛት ናት ማለት ነው። ራ ደግሞ የረቤተሰብ ሁና አራተኛ የምናገኛት ስራ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንሄድ ሌባ ይላል። ባንድ ላይ ስናነበው ሌባ እንግዲህ
የለቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ቤ ደግሞ የበቤተሰብ አራተኛ የምናገኛት ናት ማለት ነው። ሌባ የሚል ቃል እንመሰርታለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ቡና ቡና ይላል። ባንድ ላይ ስናነበው ቡና እንግዲህ ቡ የበቤተሰብ ሆና ስድስተኛ የምናገኛት ማለት ነው። እና ደግሞ የነቤተሰብ አራተኛ የምናገኛት ናት ማለት ነው። ቡና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ወፍ ይላል። ባንድ ላይ ስናነበው ወፍ እንግዲህ ወ የመጀመሪያ ፊደል ናት። ፍ ደግሞ የፈ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ወፍ የሚል ቃል ይመሰርታልና ማለት ነው። ወደ ቀጣዩ ስንሄድ ነፃ ይላል። ባንድ ላይ ስናነበው ነፃ እንግዲህ የመጀመሪያ ፊደል ናት ብያቸዋለሁ። ጻ ደግሞ የጸ ቤተሰብ አራተኛ የምናገኛት ናት ማለት ነው። ነፃ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ክፉ ይላል። ባንድ ላይ ስናነበው ክፉ እንግዲህ የከቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ፉ ደግሞ የፈቤተሰብ ሁለተኛ ክፉ የሚል ቃል እንመሰርታለን። ወደ ቀጣይ ስንሄድ ጸጋ ይላል። ባንድ ላይ ስናነበው ጸጋ እንግዲህ ጸ የመጀመሪያ ፊደልና ጋ ደግሞ የገቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ጸጋ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣይ ስንመጣ እንደገና ቤት ይላል። ባንድ ላይ ስናነበው ቤት እንግዲህ የበቤተሰብ ሆና አምስተኛ የምናገኛት ማለት ነው። ደግሞ የቤተሰብ ስድስተኛ ቤት የሚል ቃል እንመሰርትበታለን ማለት ነው። ወር ይላል። ባንድ ላይ ስናነበው ደግሞ ወር እንግዲህ ወ የመጀመሪያ ፊደል ናት። ረ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ወር የሚል ቃል እንመሰርታለን። ወደ ቀጣይ ስንሄድ ገቢ ይላል። ባንድ ላይ ስናነበው ገቢ እንግዲህ የመጀመሪያ ፊደል ናት። ቢ ደግሞ የበቤተሰብ ሆና ሶስተኛ የምናገኛት ናት ማለት ነው። ገቢ የሚል ቃል እንመሰርታለን። ወደ ቀጣይ ስንሄድ ቀን ይላል። ባንድ ላይ ስናነበው ቀን እንግዲህ ቀ የመጀመሪያ ፊደል ናት ብያቸዋለሁ። ነ ደግሞ የነቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ቀን የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ የት ይላል። ባንድ ላይ ስናነበው የት እንግዲህ የመጀመሪያ ፊደል ናት። ተ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። የት የሚል ቃል እንመሰርትበታለን ማለት ነው። ኦኬ ወደ ቀጣይ እንግዲህ ወደ መጨረሻው ጥያቄ ስንደርስ ሙሉ ይላል። ባንድ ላይ ስናነበው ሙሉ እንግዲህ የመቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ሙሉ ደግሞ ለቤተሰብ ሁለተኛ ሙሉ የሚል ቃል እንመሰርትባቸዋለን። ወደ ቀጣይ ስንሄድ ሰው ይላል። ባንድ ላይ ስናነበው ሰው እንግዲህ ሰው የመጀመሪያ ፊደል ናት። ው ደግሞ የወ ቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ሰው የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ገና ይላል። ባንድ ላይ ስናነበው ገና እንግዲህ የመጀመሪያ ፊደል ናት። ና ደግሞ የቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ገና የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ እንደገና ዘር ይላል። ባንድ ላይ ስናነበው ዘር እንግዲህ ዘ የመጀመሪያ ፊደል ናት። ሬ ደግሞ የረ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ዘር የሚል ቃል እንመሰርታለን። ወደ ቀጣይ ስንሄድ እንደገና ጸረ ይላል። ባንድ ላይ ስናነበው ጸረ እንግዲህ ጸ የመጀመሪያ ፊደል ናት። ረ ደግሞ የመጀመሪያ ናት ማለት ነው። ጸረ የሚል ቃል እንመሰርታለን ማለት ነው። እንግዲህ የአማርኛ ፊደላትን እንዴት ቃላት እንደምንሰራባቸው እንዴት እንደመሰረትንባቸው አሳይቻችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።